አስተለን ውድ የተከበራችሁና የተወደዳችሁ ምሳሌ ቀጣይ ክፍል። መሀሌት በሰዎች እጅ ገብታለች። ነገር ግን ማን ነው ያሳፈናት የሚለው ነገር ጥያቄ ሆኗል። ምክንያቱም ብሩኬን የመድብል ወንድም እንግዲህ ወይንም ደግሞ የቀድሞ ባለቤቷን በመድኃኒት ራሱን እንዲያጣ ወይንም ደግሞ እንድታመም አድርገዋለች። በዛ ምክንያት ምናልባት መድብል ይሆናል ብሎ የተጠራጠሩ ወይም ደግሞ አውቆ የጠቆሙ ሰዎች አሉ ይመስለኛል። ይህንን ያደረገ ግን ካሌብ ነው። ካሌብ የራሱን ልጆች ልኮ እንድትቀጣ ወይንም ደግሞ ትምህርት እንዲሆናት ያደረገ እሱ ነው ተብሏል። ምክንያቱም ታሬ መድብል ደውሎለት አገኘሃለሁ የሆነ ጉዳይ ገጥሞኛል ብሎ ጠርቶ ነግሮታል። እሱም አታስብ መድብል ካሌብ ራሱ ነው እንድትማር ብሎ ያሳፈናት ብሏል። ምክንያቱም ከሀገር እወጣለሁ መድብልም ይፈልገኛል ካሌብም ደግሞ እርምጃ ሊወስድብኝ ይችላል ብላ ስለነበረ ካሌብ ትምህርት እንድትወስድ ብሎ ነው እንደዚህ ያደረጋት። ስለዚህ ዛሬ ማታ ትለቀቃለች ብሏል። ምክንያቱም ፖሊሱ መድብልን ፈልጎ መሀሌት ተይዛለች። ስለዚህ ያንተ እጅ አለበት ተብሏል ብሎ መድብል ስለጠየቀው መድብል ደግሞ ጭራሽኑ መሀሌት እንደተያዘች ማን እንደያዛት የት እንዳለች ጭራሹን አላሰበበትም ነበር። በቀሌንም እመልሳለሁ የወንድሜንም በቀል እመልሳለሁ ብሎ መሀሌትን እስካሁን ፈልጎ ያላት ነገር የለም ይመስለኛል። ካሌብ አውቆ መድብልን ለማሳዝ ወይም ደግሞ የሆነ እንቅፋት ሊሆንበት ፈልጎ ይሆናል ብዬ አሰብኩ። ምክንያቱም ካሌብ ቀጥታ መድብል ጋር ደውሎ ቁስሌ ላይ እንጨት ባሰድ ጥሩ ነው ብሎታል። ምክንያቱም ትህትናን የደበካት አንተ ነህ፣ እንዳትገኝ ያደረካት አንተ ነህ ተብሏል ብሎታል። እሱም በጭራሽ እኔ ለምን ብዬ እንዳትገኝ ያደርጋለሁ በጭራሽ አላረኩም እኔ ብሎታል መድብል። ነገር ግን አትዋሸኝ እኔ እከታተላለሁ ሰዎቼ ይከታተሉሃል ከእይታ አታመልጥም ብሎታል። ነገር ግን ይሄንን ካለ በኋላ ስልኩን ዘግቶበታል። መድብል ግን ከታሬ እንደተረዳው ትህትና ተፈልጋ ለሕክምና እንድትሆኑ የተፈለገ ሰውዬ በሌላ ህይወት በሌላ ቁስለትና በሌላ ህይወት መበላሸት ሰውዬ ሕክምና እንዳገኘ ታሬ ተናግሯል። ስንት ዋጋ ከፍለን ሰውዬ እኮ ታክሟል ብሏል። በትህትና ቦታ የሌለን ሴት ልጅ ህይወት አበላሽቶ ወይንም ገሏት እንግዲህ ህይወቱ ተተክቶለታል ማለት ነው። ታዲያ መድብል ምናልባት በብሩክ ጉዳይም ተይዞ ወንድሙም ስለታመመ በዛ ተጨናንቆ ስለ ካሌብ ወይም ደግሞ በካሌብ ዙሪያ ብዙም እየሰራበት አልነበረም። የዘገየ ይመስላል። ግን ደግሞ እንደምንም ብሎ ወደ ራሱ ስራ ቢመለስና ካሌብን ከነታሬ ጋር ታሬ መልካም ልጅ የሆነ ነው። በእርግጥ ገንዘብ ለማግኘት ነው። ምክንያቱም መድብል ጠቀም ያለና ዳጎስ ያለ ገንዘብ ያስገባለታል ወደ አካውንቱ። ስለዚህ አንዳንዴም ደግሞ መድብሉን ላይ ብር አትክፈለኝ ጠቀም ያለ መረጃ ሳመጣ ትከፍለኛለህ እያለ ያዝንለታል። ያ ማለት መልካምን እያሳየ ነው ማለት ነው። ስለዚህ ተባብሮ ካሌብን የካሌብ የመጨረሻው አምሮኛል። ዝና ግን ጠፋ። ዝናን የት አደረገ ግን መድብል? እኔ ዝና እውነት ሞቷል ብዬ አላስብም። ምክንያቱም መድብል ጨክኖ አይገድለውም።
የሆነ ቦታ አስቀምጦታል። አንድ ቀን ያወጣዋል ብዬ አስባለሁ። ለማንኛውም ውድ ቤተሰቦቼ እንግዲህ መጨረሻውንም ደግሞ ወይም ቀጣዩ ማህሌትን ይለቋታል፣ ትምህርት ሰጥቷት ወይስ ምንድነው የምትሆነው? አብረን እናያለን ቀጣዩ